እዛ በቃ ቢሮዎች ምስኪን ልጆችን ቁጥር ሊጠቀሙ ይችላሉ ብለን አንሺ ብላ ነው አይደለም? አንቺ አንሺ ብላ አስነስታት ነው ስልኩን። ገባችሁ? አንቺ አንሺ ብላት ነው ወይ መዲና እዚህ ስር ናት። መልእክትሽን አስተላልፊላት እና ለእኛ አሁን ፎቶ አላምጣ። በቃ እንለጠፈ ፎቶ አጥናት አይደለ? ኤምባሲ በዚህ ሰዓት ኤምባሲ ዝግ ነው። እዚህ ጋር በፎቶ የምትመለከቷት መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። ደላላ ናት። ኦኬ ሙባረክን እንዴት አወቀች? እኮ እሱ እኮ ነው የምላችሁ። አብራን ያለችው ሙባረክ ስትል እኮ ነው የደነገጥኩት። የኦሮምኛ ይገባኝ። እሺ፣ በውጭ ሀገር አስክሬኑን የሚልክ ተወካይ ስም ሙባረክን እንዴት አወቀችው እያሉ ያሉት እኮ የአሁኗ ልጅ ናት እኮ። ኦሮሞ ሆኖ የማያገኛለ እንዴ? ሴቶች በተለይ ወይ ጉዴ። አይዟቸው፣ ምንም ችግር የለውም። እኔ ሙባረክ ነኝ። የፈለጋችሁትን ነገር ጠይቁኝ፣ እጠየቃለሁ። እኔ የልጁታ ህይወት ነው። እንዴት አወቀችክ? መዲና ትሆናለች ወይም ደግሞ መዲና አብራት ስላለች ነው ያወቀችክ እኮ ነው። የማያውቅ ሊሆን ይችላለች። ዶንቆሮ እሷ ራሷ ናት መሰለች። እንደውም የራሷ ግን አልመሰለችም ድምጿ። እኔ አሁን ሀቢባ በእናትሽ ቪዲዮ ሪከርድ እያደረግን ለምን አቋረጥሽ? ንገሪና ሪኮርድ አድርገን በኦሮምኛም በምናውቀው ቋንቋ በተለይ የመዳን ቤት ቅመሞች በእናታችሁ። እኔ በአማርኛ ልበል፣ አንተ በኦሮምኛ ትዛለቀ። እኔ በአማርኛ ልበል። እዚህ ፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። የቢሮ ደላላና አስተርጓሚ ናት። እህታችን አባይነሽ ቢሮ ውስጥ ራሷን ሰቀለች ሽንት ቤት ውስጥ እና አስክሬኗን ልላክላችሁ ብላ ከቤተሰብ ውክልና ተቀበለች። ግን ሰው ተንበርክኮ አይሰቀልም። አጭር ነው ገመዱ፣ ቧንቧው እዛ ጋር። አስክሬኑ ልላክላችሁ ብላ ቤተሰብ ለምና ውክልና ተቀብላ፣ ቤተሰብ ግን ውክልና አምኖ ሰጥቷት ውክልናውን ደብቃ ይዛ ለኤምባሲም ለምንም ሳታሳይ እዛው እንዲቀበር አደረገች። አስክሬኑ ለምን ስትባል ሳይነግሩኝ ነው የቀበሩት አለች። ውክልናውን ይዛ ሄዳ ውክልና ከቤተሰብ ተልኮልኛል አስክሬኑ እንዲላክ ብላ ሳታሳውቅ ውክልናውን ራሷ ጋር እፍን ድብቅ አድርጋ ይዛ ልጅቷ እዛው እንድትቀበር አደረገች። ኦኬ። ስለዚህ እቺ ልጅ በሳውዲ የምታውቁ ፕሊስ፣ ስልኳን ዘግታ ጠፍታብን ነው። ትናንት መታ ነበር፣ ዛሬ ስልኳን ዘግታ ጠፋች። ኦኬ ሌትስ ጎ። በአረብኛ ደግሞ በይ እያሉኝ ነው። በአረብኛ እንዴት ነው? ሀይ ሊ ብሱራ እስምሃ መዲና አይሻ ብስዑድያ ትሽተቀል ፊል መክተብ። ቆይ የተለማመድኩ ነው እንዳትቀርጹ። ቆይ እኔ አረብኛውን እስከምንለማመድ ሙባረክ በኦሮምኛ ይበል። አዲ ሊ ፍሱራ ሙባረክ intaloon asirratti argitan kun maqaan isii Madiinaa jedhamti. Kan isiin jiraattu Saudi Arabiyaa. Obboleettii keenya Abbaayinesh Saudi Arabiyaa keessatti kanneen gadda duute otoon kadhatamin warra biiroodhaan madaamiidhaan walii galtee ምንድን ነው ደግሞ otoon kadhatamin madaamiidhaan warra biirootii walii galtee ውክልናና ኬና ሙጫ ኬሰን ሬንፈሲ ብየተን ሲኒ ገልቸ ጀቹudhaan erga waraqaa ውክልና kennameefin booda obboleettii keenya biyya sana keessatti akka haqni siin baaneef waan ajjeesaniif biyya sana keessatti jalaa qabbarsiistee jirti. Kanaafuu mannin keenya hundi keessaniyyuu viidiyoo kana argitan sheer riipoost laayik gochuudhaan akka obboleettii keenya cubbuudhaan ajjeefamte kanaa sagalee taatan isiniin jenna. Galatoomaa, thank you. እሺ አሁን ደግሞ በአረብኛ እኔ ላለው በአረብኛ ሪካርድ ታደርጋላችሁ። هاي البنت اللي على الصورة اسمها مدينة عايشة بالسعودية تشتغل إثيوبية اسمها أباينش توفت عندهم في المكتب وقالوا إن هي قتلت نفسها وبس الفيديو اللي درشوا لأهاليها مو مقنع فهي طلبت من أهاليها أن يعطونها وكالة عشان ترج الجثة لهم وأهاليها صدقوها عطوها وكالة وبس ما طرجت الجثة.
خلتهم يدفنون الجثة هناك في السعودية. أهاليها يبون الجثة. فالله يخليكم شيروا هاي الفيديو ووصلوا للمدينة، لأن هي سكرت تليفونها ومو قادرين نوصل لها. شكرا. ሙሉ ስሟና አካባቢዋን ጥቀሱ። ውክልናው ላይ ማንበብ አለብኛ። ሙሉ ስሟን ለመጥቀስ ፎቶ ከታየ እኮ በቂ ነው ጋይስ። ሙሉ ስሟ መዲና ካልኩ እሺ። ሙሉ ስሟ ጋይስ መዲና ሸቡ ያሲን። ያው ከፓስፖርቷ ላይ ነው እያነበብኩ የምነግራችሁ። መዲና ሸቡ ያሲን ነው ሙሉ ስሟ። የምትኖረው ደማም። የቢሮ ስም አስፈላጊ አይደለም። መዲና ናት አስፈላጊ። ውክልና ለቢሮ ሳይሆን የተሰጠው ለእሷ ነው። ስለዚህ በእህታችን ነብስ ተጠያቂ መዲና ናት፣ ቢሮ አይደለም። መዲና ውክልና ለቢሮ አይደለም የተሰጠው ለመዲና ነው። ስለዚህ መዲና ቢሮ አዘዋት ከሆነ ታጋልጥ። ቢሮ ከሆነ ያዘዛት ውክልናውን ደብቃ አዛው እንዲቀበር ቢሮ ከሆነ ያዘዛት በግሏ ነው። ከመዳም ጋር ተነጋግራ ልጅቷን ቢሮ ውስጥ ያስገደለችው። ትምጣና ትናገር። ትናንት መጣች፣ ኒቃ ሚስት ነኝ ብላ በኒቃ መጣች። እሺ ብለን ተቀበልን። ግን ኒቃ ሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። እሶ ዛሬ ስልኳን ዘግታ ጠፋች። ዋትሳፕ መልስ፣ ኢሞት መልስ ብሎክ ካደረገችን ከኢሞና ዋትሳፕ ላይ አልቦለከችኝም። ቀጥታ ስልኳን ዘጋች። ሁለተኛ ስልክ አላት የስራ፣ በዛ ስንደውል በሌላ ሰው አስነስታ መዲናን አላቃትም ማስባለች። የራሷ ስልክ ነው፣ ውክልናው ላይ ተጠቅሷል። አቡዬ አንድ ነገር ልጠይቅሽ እፈልጋለሁ። እኔ ውክልና ወስጄ ወደ ሳውዲ መሄድ እችላለሁ ወይስ ሳውዲ ነዋሪ አንድ ሰው የምታምኙን አምጪልንና የሚያስፈልገውን ነገር አደርጋለሁ? ይሄም ቢሮም ልጅቷንም ሬሳዋን ከዛ አስወጥቶ ወደ ሀገር የሚልክልን አንድ የምታምኙ አንድ ንጹህ ኢትዮጵያዊ ለሰው የሚቆረጠር ኢትዮጵያ እዛ ነዋሪ ነው። እኔ ውክልና በወስድ ራሱ መከራከር አልችልም አሉ። በቪዚት በዚያራ ስለሚሄድ አይቻልም አሉ። شغلتين ثنتين اني انا كنت نايم في البيت يعني مو انا الحمد لله رب العالمين شفتي ولا ادري عنها ومتاكد من الشغله الثانيه ان النظام هنا الحمد لله مستحيل يكون فيها جنايه وما يعرفون. شوف انا هنا دحين لا نبغاك تساعدنا، نبغى جنازه يطلعوها، نبغى تقرير جديده من البوليس من الجوازات، ما اي كلام، ما اي مكان الحكوميه نبغى نسوي. انت تقدر تساعدنا؟ نبغى ناخذ التقرير جديده. لا بكره تصير انا قاتل. مناشين هابو نبي نطرج الجنازة اثيوبيا احل يبون الجنازة. طيب شوف الدحين ام روان ايوه انا اسمي ام روان. ايوه حياك الله يا مروان. شوف يا مروان حياك. ايوه هنا دحين ابغاك تساعدنا، نبغى نرسل. شوف الجنازة واهلها مساكين. شوف اقول لك شوي بس. ايوه انا كل يوم جانا خوفنا والله العظيم، وامر مهما كان الموت يخوف صحيح ويحزن. هي جاتنا ما كملت عندنا 4 ساعات. ايوه 4 ساعات. كيف تقتل نفسها؟ يعني هي دحين هربت من كفيلة وهربت جات عندكم، يعني صراحة كان قتل. ما جات عندنا قبل، ما جات عندنا مباشرة. ايوه راحت الشركة سلسك. ايوه انتم مو واحد، انتم مو مكتب، شركة ومكتب مو زي بعض. اقول لك النظام هنا في السعودية. ايوه نظام. وحدة تروح للشرطة ايوه او تهرب يسلمونها للشركة هذه. الشركة هذه اسمها سلسك. ايوه ايواء كبير في كل مكان. اوكي الايواء هذا يشوف العاملة هذه من اللي يجي المكتب اللي جابها مكتب الفريد. ارسلنا ايميل استلمها مندوبنا ارسلها لنا. ايوه جات في الليل الساعة 11 12 في الليل. المهم الموضوع صار الباقي تعرف
قتلت شوف يا أستاذ بس لحظة شوية بس عندي سؤال واحد أنت يعني أنت من جد يعني هي قتلت نفسها يعني أنا بس هذا شيء مو واضح علي مو واضح كيف قتلت يعني كانت قتلت في عندها مشكلة كانت قتلت عندهم من نفس الأول كانت شغال عندهم يعني كيف جات عندكم كيف تقتل نفسها أنا هذا شيء مو صراحة مو صحيح يعني شيء صحيح يا بنت نعم شوفي الكلام هذا اللي قاعدين تقولينه انت مسلمه؟ ايوه الحمد لله مسلمه. شوفي الكلام اللي قاعده تقولينه هذا ما يصح. هذا نفس فهمتي؟ يعني ما تقولي كلام. عندكم تقرير عندكم تقرير الأصلية أنا دحين اللي وصلتني في يدي عندي تقرير كلها كوبي هذا الشيء أبغى مندوب السفارة ترى. نعم سلموه مندوب السفارة الله يعافيك. مو أني عندي أوريجينال وني قال تقريره ይዘጋል። ለዛ እንደሱ ነው ልንሰማውን ያለብን የምር አሁን እሙ ሚውት ነሽ እኮ እማ ሚውት አድርገሻል። أنا أدخل السجن. أيوة طبعا أنا أعرف أيوة طيب. خصوصا عاد 3 سنوات الأخيرة إذا أنت قديمة في السعودية. أقول إذا أنت قديمة في السعودية. أيوة قديمة في السعودية. أكيد عارفة النظام 3 سنوات الأخيرة. طبعا أنا هذا الشيء أنا عشان كده مستغرب يعني في نظام المملكة ما شاء الله يعني ماشي أيوة ماشي. لما يكلمك أحد يتهم وكذا قل يا أخي تعال أنت هنا في نظام إذا عندك تهمة لأحد تعال قولها مباشرة. دحين انتوا تساعدونا مثلا كلام فاضي زايد الموت هذا حق بيجينا كلنا. صحيح. طيب دحين تقدروا تساعدونا هنا نطلع الجنازة نسوي المعمول ምርመራውን ኢትዮጵያ እናደርጋለን። ዝም ብለሽ እንጠርዡ ለአጋ በዩ ደጋግሜ እኮ እየነገርኩሽ ነው። ما عندي شيء. خلاص والله ما اقدر اسوي بس الشرطه عادي يتعاونون معك وكاله بس. ايوه يتعاونون معك شو تقولي وظيفه عاده خلاص طيب يا طيب خلاص طيب خلاص شكرا الله يديك العافيه شكرا يلا مع السلامه. ابو سماشو አይ ወቅት ማናቸውም ሰው ውክልና ወስዶ ሬሳውን አስወጥቶ የማስመርመርም የመጫንም የሁሉ ማስመርመር ስትዩ ማስመርመር በማለታቸው እኮ ነው ውክልና እያለ የተቀበረባቸው። ስለ ማስመርመሩ ሳይሆን በቃ ቤተሰቦቿ አስክሬኑን ይፈልጋሉ ብቻ። ያለ ፈቃዳቸውን የተቀበረችው በ20 ቀኗ ትኩስ ሬሳ ቤተሰቦቿ አስክሬኗን ይፈልጋሉ። አውጥተን እንውሰድ። ሰምተሹ ከሆነ መዲና ሲደወልላት እናንተ መዲና ሲደውል ለቤተሰቦቿ ማናቸው መልስ ስላጣች ነው እንዲቀበል እንትን ያለችው። ውሸት መዲና ደግሞ የምትለው ሳይነግሩኝ ነው የቀበሩት። ሳይነግሩሽ በመቅበራቸው አንቺ ኤምባሲ ሄደሽ ከሰሻለሁ ስላት፣ አዎ ከሰሻለሁ ዛሬም ቀጠሮ አለኝ ብላለች። እንደውም እኔ ዛሬ እስካሁን ፎቶዋን ሳለጥፍ የታገዝኩት ምናልባት ኤምባሲ ሄዳለሁ ብላ ስለነበር ኤምባሲ ሄዳ በር ላይ እንኳን ዘግታ ሰጥታ ከሆነ ብዬ ነው። ኤምባሲ ግን እስከ 50 አይሰሩም። ሰዓት ይዘጋሉ። እንደገና ስልኳ ዝግ ነው። እኔ ደጋግሜ ከዙሁር ጀምሬ እየሞከርኩላት ነበረ። ስለዚህ መዲና ቤተሰቦቿ ውክልና ማንበብ እችላለሁ እዚህ ጋር ውክልናውን ቤተሰቦቿ የልጃችንን አስክሬን አምጡልኝ እራሷ ጠይቃ ለምና ቤተሰቦቿን ውክልና ስጡኝና እኔ ላስመጣለ እኔ ልላክላችሁ አስክሬኑን ብላ ለምና ከቤተሰቦቿ ውክልና ወስዳ ከዛ ውክልና ከወሰደች በኋላ ለኤምባሲ ግን የገባው ወረቀት ሌላ ተቀይሮ ነው ይላክልን ሳይሆን እዛው ትቀበር የሚል ነው የገባው። እነሱ ግን የላኩት እጃቸው ላይ ያለው ውጭ ጉዳይ ማተም የምታበትም ምንድን ነው የሚለው
አይ ላንብብላችሁ ውክልናውን። ለኤምባሲ አስገብተናል። ኤምባሲ ያውቃል እኮ ነው ያለው እኮ ኤምባሲ የገባው ወረቀት ሌላ ሊሆን ይችላል። ምክንያቱም ኤምባሲ ያለ ቤተሰብ ፍቃድ ትቀበር ለምን ይላል? ቤተሰብ ትቀበርልን የሚል ሳይልክ ላንብብላችሁ ውክልናው የሚለው ለእንትና የተላከላት ለመዲና ማለት ነው። አረብኛም አለው አማርኛም አለው። እሺ የውጭ ጉዳይ ሚኒስቴር ለኢፌዴሪ ሪያድ ኤምባሲ ሪያድ ወይዘሮ አባይነሽ ደሴ አባተ የተባሉ ዜጋችን በሳውዲ አረቢያ ሀገር ህይወታቸው ያለፈ ሲሆን የሟች አስክሬን ወደ ትውልድ ሀገራቸው መጥቶ ወዳጅ ዘመድ በተገኘበት የቀብር ስነ ስርዓታቸው እንዲፈጸም የሟች ባለቤት አቶ ተስፋዬ ገለቱ አብዶ ሚያዝያ 5 ቀን 2018 ዓ.ም ባቀረቡት ማመልከቻ ጠይቀዋል። በመሆኑም አስክሬኑ ወደ ሀገር ቤት እንዲመጣ ነዋሪነታቸው በሳውዲ አረቢያ ሀገር የሆኑት አቶ መዲና አቶ ለምን አሏት ወይዘሪት እላለሁ ብለው እሺ መዲና ሽቡ ያሲን ስልክ ቁጥራቸው ተጠቅሶ ሁለቱም ስልክ ቁጥራቸው ተጠቅሶ የወከሉ መሆኑን ታውቆ ሚስዮኑ አስፈላጊውን ትብብርና ድጋፍ እንዲያደርግላቸው እየጠየቅን ለግንዛቤ ይረዳ ዘንድ አመልካች ያቀረቡትን ማመልከቻ ከሟች ጋር ያለችውን ዝምድና የሚገልጽ ደብዳቤ ውክልናና ሌሎችም ተያያዥ መረጃ ቅጂዎችን ከዚህ ደብዳቤ ጋር አያይዘን መላካችን እንገልጻለን ይላል። ስለዚህ እዚህ ውክልና ላይ ያለው 2 ቁጥር ነው። በሁለተኛው ቁጥር ልሞክር። በዚህኛው ነው ብሎክ ያደረገችን። ቆይ በዚህኛው ልሞክር ጋይስ። ለምን አቡዬ እንትን አንቺ ቀጥታ ዳይሬክት ለኤምባሲ አካላት ደውለሽ ኮፒ ወደ እነሱ ልከናል ብሏል። የውክልናውንም የቀብሩንም እንትን እያንዳንደ ኮፒውን ወደ ኤምባሲ ልከናል ብለዋል። ኤምባሲ ደግሞ ያው መልስ እንዲሰጥሽ እኛ ጋር ያለውን ችግር ስለምታውቂው መጠየቅም